ኢየሱስ ወደዚህ ምድር ሲመጣ እውነታን ይዞ ነበር። እያንዳንዱ ግለሰብን የመለወጥ ፍላጎት ነበረው። ኢየሱስ የእግዚአብሔር መንግሥት በውስጣችሁ አለ ብሏል። መንግሥቴ ከዚህ ሳይሆን ከሰማይ ነው። እንደገና ካልተወለዳችሁ በስተቀር የሰማዩን መንግሥት አትወርሱም። ውስጣዊ ህልውናችሁ መለወጥ አለበት ብሏል። የበለጠ ንቁና አፍቃሪ ከሆናችሁ ለውጡ ማድረግ ይቻላል። እነዚህ ሁለት ነገሮች ፍቅርና ንቃት ውስጣዊ ቀመራችሁን ሙሉ ለሙሉ መለወጥ ይችላሉ። ኢየሱስ ሊሰቀል የበቃው እንደሱ ያሉ አደገኛ ሰዎችን በምድር ላይ እንዲኖሩ ስለማንፈቅድ ነው። ምክንያቱም እንድናንቀላፋ አይፈቅዱልንም። ይነቀንቁናል፣ ይወዘውዙናል፣ እንድንነቃ ይወተውቱናል። እኛ ደግሞ ብዙና ውብ ጣፋጭ ህልሞችን እያየን ነው። እሱ ደግሞ እንድንነቃ ይጎተጉተናል። ስለዚህ የእሱ መኖር ያውከናል። ኢየሱስ አዋኪ ሳይሆን አልቀረም። የሰዎችን ስሜት ሳይጎዳ ሳያውክ አልቀረም። በሰዎች ጉዳይ ጣልቃ ሲገባ፣ ሰዎችን ሲያስቆጣ፣ ሲያነሳሳ፣ ሰዎችን ለማንቃት የሚወተውትበት እድል ሲፈልግ ነበር። ይሁን እንጂ ኢየሱስ መሰቀሉ ወይንም ሌሎች መገደላቸው ወይንም መመለካቸው ያው አንድ ነው። አምልኮ ራሱ በተደራጀ ሁኔታ የማምለክ ተግባር ነው። ሳስበው ኢየሱስ የተወለደው እጅግ ጥንታዊ በሆነችው ህንድ ውስጥ ቢሆን ኖሮ አይሰቀልም ነበር። ህንዳውያን የተሻለ የማጥፊያ መንገድ አላቸው። ያመልኩት ነበር። አምላክ ነህ፣ ወደ ምድር የመጣህ እግዚአብሔር ነህ፣ እስከ መጨረሻው እናመልክሃለን። ነገር ግን ፈጽሞ አንከተልህም። እንዴት ልንከተልህ እንችላለን? እኛ ተራ ሟቾች ነን። አንተ ከሰማይ ነው የመጣኸው። ቢበዛ እግርህን ነክተን ማምለክ ብንችለው ሁል ጊዜ እናመልክሃለን። በዚህ ቃል እንገባልሃለን። ነገር ግን ተለወጡ አትበለን። ይህ ፍጹም የማይቻል ነገር ነው። እኛ ተራ ሰዎች ነን፣ አንተ ግን ከሰው በላይ ነህ ባሉ ነበር። የአምላክነት ትርጉሙም ይህ ነው። አንድን ሰው አምላክ ነህ ስትሉት አንተ ስለ አብዮት፣ ስለ ስር ነቀል ለውጥ መናገር ትችላለህ። በፍቅርና በንቃት መኖር ትችላለህ። እኛ ግን ተራ ሰዎች ነን። አንተ ከእግዚአብሔር የመጣህ ነህና ለእኛ አትመጥንም። እናደንቅሃለን፣ እናመሰግንሃለን፣ ስለ አንተም እንዘምራለን፣ ሁሉ ነገር እናደርጋለን። ነገር ግን እንድንለወጥ አትንገረን። ይህ ፈጽሞ ማይቻል ነው እያላችሁ ነው። አንድን ሰው አምላክ ነህ ስትሉት ይህም ማለታችሁ ነው። አንተ ከኛ ወገን አይደለህም። በተፈጥሮ ከእግዚአብሔር ስለመጣ መልካም ልትሆን ትችላለህ። እኛ ግን እንዴት መልካም ልንሆን እንችላለን? እኛ ከእግዚአብሔር አልመጣንም። እኛ ኃጢአተኞች ነን። በውስጥ እውነተኛ ጥሩነት ሊኖረን አይችልም። ነገር ግን እንሞክራለን። እናም ሙከራችንን እናስተላልፈዋለን፣ ወይንም ሳንሞክረው ለሌላ ጊዜ ማስተላለፋችንን እንቀጥላለን። ይህ አይነቱ መንገድ ሰውን ከመስቀል ጋር አንድ ነው። የበለጠ ብልጠት የሚታይበት የሚስብ ቢሆንም ያው አንድ ነው። ክርስቲያኖች ክርስቶስ እንደፈለገው አልሆኑም፣ ተቃራኒውን አደረጉ እንጂ። ምድር እጅግ በጨለማ አለመንቃት ተከባለች። ምንም ብርሃን ያለ አይመስልም። ምሽቱ ፍጹም ጨለማ ይመስላል። አንዲትስ እንኳን ከዋክብት የለችም። እግዚአብሔርን መካድ የተፈለገው ለምንድን ነው? ምክንያቱም እግዚአብሔርን መቀበል ማለት ከራሳችን በላይ የሆነ ነገርን መቀበል ማለት ነው። እናም ዘመናዊ ሰው እግዚአብሔር የለም፣ የባሻገሩ ዓለም የለም፣ እናም ከሞት በኋላ ሕይወት የለም በማለት ራሱን ያሳብታል። በዚህም ጥሩ ስሜት ይሰማዋል።